እንግዲህ ምን ላደርግ አልችልም። በቃ እንደፈለግሽ መሆን ትችያለሽ፣ የፈለግሽበት መሄድ ትችያለሽ እንጂ በቃ ማለት እሱ ነገሮችን እየበረሩ እንዲመጣ አንቺ ዝም ብለሽ መቀመጥሽ ነገሮችን እያሻሻለ እንዲመጣ ነበር እኔም ሐሳቤ። በቃ አሁን ወደ ፈለግሽበት መሄድ ትችያለሽ። አታልቅሽ፣ አታልቅሽ። እንድታለቅሽ አይደለም በቃ አንቺም አሁን ወደ ፈለግሽበት መሄድ ትችያለሽ። በቃ ወደ ፈለግሽ፣ ምክንያቱም እኔ አልቻልኩትም። በቃ ታውቂያለሽ አሁን ምን ያህል ነገሮች እንደሚፈጠሩ ምን ያህል ብጥብጦች እንደሚፈጠሩ ታውቂያለሽ። በጣም ብዙ ነገሮች እየሄድ ያለሁት ለልጄ ስል ትዳሬን ስል እሱን ስል በጣም ብዙ ነገሮች እየሄድ ያለሁት፣ ግን እሱ ነገር በጣም ብዙ ዋጋ አስከፈለኝ። በጣም ብዙ ነው የደም ዋጋ ነው የሰጠሁት ለዚህ ትዳር ስል፣ ግን እሱ ነገር እሱ ሊገባው አልቻለም። ምንም አይነት ነገር እሱ ሊገባው አልቻለም። አታልቅሽ። ብዙ ነገር ሞክሬያለሁ እንድታለቅሽ ሴት መጥቶ እንኳን እያየሁኝ እዚህ ምንም አላልኩም። የማያልፍ ነገር የለም ብዬ እየኖርኩኝ እኔ ራሴ ላልፍ ነው፣ እኔ ራሴ ልሞት ነው። እንዲህ በመደብደብ ብዛት እንደዚህ በቀበቶ በመሞት ብዛት እኔ ራሱ ልሞት ነው። ገባ አይደል? ይሁን ናታንን ከዚህ በኋላ በጣም በብዙ ክሶች ነው የምከሰው። አንደኛ ነገር አስሮኛል፣ ደብድቦኛል፣ እየመታኝ ነበረ። እንደዚህ ፊቴ እንደምታየው ነው። እዚህ ጋር አብልቶኛል። በቃ እንዴት ልበል፣ ላሰረኝም ለመታኝም ለደበደበኝም ነገር ሁሉ ነው የምከሰው። እዚህ ጋር ክስ ነው የማቀርብበት። ምንም ነገር ምህረት የማደርግለት ነገር የለም። እያንዳንዷ ነገር ዋጋ ነው የማስከፍለው። እያንዳንዷን ነገር ላደረገኝ ነገር በሙሉ ዋጋ ነው ማስከፍለው። እኔ በማግዝሽ ሁሉ አግዝሻለሁ። ምክንያቱም ያጠፋውን ነገር መቅረፍ አለበት። መክሰስ በደንብ ነው የምትችይው። እኔ አግዝሻለሁ። ኤኒታይም ሁሌም አለው። ሰላም የናታንና የብሌን ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? እኔ በጣም ደህና ነኝ። ዛሬ እኔን ለማታውቁኝ ዮናስ እባላለሁ። ከዚህ በፊት የምታውቁኝ ልትኖሩ ትችላላችሁ። ለማታውቁኝ ደግሞ እኔ ዮናስ እባላለሁ። የናታን ወንድም ነኝ፣ ታናሹ ወንድም ነኝ። እንዴት ናችሁ? እንዴት ከረማችሁ? ዛሬ እንግዲህ እኔ የመጣሁትኝ ነገሩን ግልጽ ለማድረግ እና አንዳንድ ነገሮችን ለእናንተ በቃ እንዴት ነው ይሄ ይፋ ለማድረግ ነው የሚባለው፣ እንደዛ ለማድረግ ነው የመጣሁትኝ። ማለት ናቲ ወጥቷል መንከምን ሊያስከትብ እና እኔም ደግሞ ብሌንን ጠብቃት ብሎኝ ነው የሄደው እና ብሌንን ጠብቃት ሲለኝ በቃ እኔ አእምሮ ያልቻለም ማለት የሚያደርጋቸው ነገሮች የሚሄድባቸው ሁኔታ በቃ እኔ አእምሮ ያልቻለም ማለት እና እንዳያችሁት ከዚህ በፊት እንዳያችሁት ቪዲዮን በቃ የክሱ ሁኔታ እየተባባሰ ትንሽ የምትባል ነገር እየተባባሰ እዚህ ደረጃ እስከ መታገት ድረስ ደርሷል። እና ዛሬን እንግዲህ እኔ ግልጽ ላደርግላችሁ የመጣሁትኝ በቃ እኔ አንድ አእምሮ ያልቻለው በቃ እዚህ ጋር እየተፈጠረ ያለውን ነገር አእምሮ ያልቻለው፣ ምክንያቱም ቢካታ እየሆነች ያለችው ነገር የሚገባት አይደለም ብዬም አስባለሁ። ገባችሁ? አንድ ሴት እንደዚህ ልትሆን አይገባትም። በምንም ተአምር በዚህ ልክ ልትጎዳ አይገባትም። ምክንያቱም ለቤቷ ብዙ ነገር የምትሆን እንዴት ልበላችሁ፣ እሷ በትዳር ውስጥ በአንድ ሰው ዝቅታ በአንድ ሰው ከፍታ ይደምቃል ብላ የምታስብ ሰው ነች። በዚህም ምክንያት የናታንን ባህሪ ታውቁታላችሁ። ግልፍተኛ ነው በጣም። ነገሮችን በተረጋጋ መንፈስ ለማየት አይሞክርም። በቃ እኔ ግልጹን ነው የምነግራችሁ። በቃ አንድ ነገር እንደዚህ ናስ ቁጭ በል ብላችሁ ከምታወሩት ይልቅ እዚህ ጋር እየተጫዋጫኋችሁ ምናምን እንድትመላለሱ ነው የሚፈልገው። መረጋጋት የለውም። በዚህ ስሜት ደግሞ ነገሮች እየሄዱ ሲመጡ እዚህ ደረጃ ደርሰዋል። እስከ ማገዝ እስከ መታገስ ድረስ። ነገስ ምን ሊሆን ነው? ቀጣይስ ምን ሊሆን ነው? እኔ እስከዛሬ ተባበርኩ። ከዛ በኋላ ምን ሊሆን ነው ነገሩ? ገባችሁ? ነገሮች እኔ ምንም ነገር ካሁን ነገሮች ይበርዳሉ፣ ይቀንሳሉ፣ አሁን ይረጋጋል፣ ያሻሽላል ደግሞ ብዬ እያሰብኩ ነው ነገሮችን።
እስቲ እሺ እንደዚህ አድርግ፣ እሺ እንደዚህ አውጣ አውርድ፣ እሺ ምለው ገባችሁ? አሁን ግን በቃ እኔ አእምሮ ያልቻለም። ምክንያቱም እኔ የሆነ ሊሚት አለ፣ የአእምሮ ሊሚት ስላችሁ በቃ ይሄ የአእምሮ ገደብ አለ አይደለ? እስኪሆን ድረስ ትታገሳላችሁ፣ ትችላላችሁ። ግን ከሆነ በኋላ አእምሮ የኔ አእምሮ አልቻለም በቃ። ምክንያቱም እኔ ቢልታታ ማቃት እንዴ ቤት ውስጥ ጉድ ስትል እንዴ ቤት ውስጥ ጉድ እዚህም እዛም ምናምን ስትል ናታን ልጅ አይመስልም። እሷ ነች ልጅ መስሎሽ ከፋዘር ጋር እዛ ቀርብ ብላ ከማዘር ጋር እዚህ ይሄ በቃ ሰውኛነት ባህሪዋ ለዚህ ልጅ ይሄ ጭራሽ አይገባትም በምንም ተአምር። በዛ ላይ ደግሞ አንድ መንከመን የመሰለች ልጅ ሰጥተዋለች። የእሱን ባህሪ ችላ እየኖረች ነው። ይሄ ባህሪ በፍጹም ከማንኛውም ሴት ሊያገኘው የሚችለው ነገር አይደለም። ባለፈውም እየነገርኩት ነበር። ተረጋጋና አስብበት፣ ሁሉን ነገር ተረጋጋ። እሱ መረጋጋት የለም በቃ እሱ ሁሌም መጮህ ነው፣ ማበድ ነው። በዚህ መንገድ ደግሞ ህይወት አይመራም። ህይወት የሚመራው በመረጋጋት። በተለይ ትዳር ደግሞ ትዳር ውጭና ውስጥ አንድ አይደለም። እኔ ባየሁት፣ እኔ አላገባሁም፣ ግን ባየሁት፣ ባገቡት ባየሁት፣ በነናቲም ባየሁት፣ በሁሉም ባየሁት ትዳር በኖርማል በፍቅረኝነትና በውስጥ ትዳር ሲሆን ትዳር አብሮ አንድ ቤት አንድ ጥላ አንድ ልብ ሲሆን አንድ አይደለም። እና ዛሬ አላብዛባችሁና ግልጹን ስነግራችሁ በመጀመሪያ የኔ ህሊናዬ አልቻለም። እናንተ ግልጽ ላደርግላችሁ የመጣሁት ምን ልላችሁ ነው። አሁን እፈታታለሁ። ያው እንግዲህ ናቲ ሲሄድ ቁልፍ ሰጥቶኝ የፈለገችውን ነገር አድርግላት፣ የፈለገችውን አንዳንድ ነገሮች ካስፈለጋት ምናምን ስጣት፣ ውሃ ምግብ እያለኝ ብሎኝ ነው የሄደው። እና እኔ ደግሞ ቅድም ያልኳችሁ አእምሮዬ ስላልቻለው ፈትቼ ልለቃት ነው ማለት ወደ ፈለገችበት ትሂድ ስላችሁ በቃ ስልሽ አልኩኝ ነገሮች ድብልቅልቅ እያለብኝ ነው። እና በቃ እኔ አእምሮዬ አልቻለው፣ አእምሮዬ ስላልቻለው ፈትቼ ለቃታለሁ። አዎ አውቀዋለሁ ማለት አሁን ናታን ስመላ እንዴ ብሬንስ ምናምን ሲል በቃ ሄዳለች በቃ ምናምን ብዬ የፈለገ ኮስተር ብዬ ብናገር ስቄ ብናገር እሱ አይበርድም በቃ። ምክንያቱም ናቲ የመረጋጋት ባህሪ ስለሌለ ቅድም እንዳልኳቸው የመረጋጋት ባህሪ ስለሌለው በቃ ተረጋግቶ ነገሮችን የማገናዘብ ችሎታው በጣም ዝቅ ያለ ሰው ነው። ስለዚህ እንዴት ነው በቃ ምንም ላረግ ስለማልችል እለቃታለሁ። ያው እሱ ያብዳል፣ ይቆጣል ምናምን። አሁን እንግዲህ ስነግራችሁ በጣም ኡኡ ነው የሚለው ምናምን፣ ግን ችለዋለሁ በቃ የፈለገ ቢሆን ከአእምሮ ወቀሳ ከህሊና ወቀሳ አይበልጥም። የፈለገ ቢሆን ግፋ ቢል ብንጣላ ምናምን ነው፣ ግን ቢሆንም እቀበለዋለሁ በቃ ምንም ማድረግ አልችልም። ምክንያቱም እቺ ልጅ እህቴ ብትሆን እንዴ ስንት ነገር አለ። እኔ እህቴ ባህሏ እንደዚህ አግብቷት እንደዚህ ቢያረጋት እንኳን እንደዚህ አእምሮዬ ሊችልም እኔ ቅድም እንዳልኳችሁ ናታን ነገ ከነገ ወዲያ ያስተካክላል ብዬ ጠበቅኩት እንጂ እንደዚህም ለጥቂትም እንዲቁልፍ ተቀብዬም ልጠብቃትም አልችልም። ገብቷችኋል? እና ብቻ ነገሩን አላብዛባችሁ። አሁን እንግዲህ እንፍታት እንሂድ ብለስ እንግዲህ ፋሚሊዎች እዚህ ነው እንግዲህ አስሮ ቆልፎባት ሄደው። ያው እንግዲህ ቅድም እንዳልኳችሁ እኔ እህት አለኝ እናት አለኝ። በቃ ሴት ልጅ ላይ እንደዚህ ሲደረግ ማየት አልችልም። በቃ እኔ ብዙ ለናቲ ብዙ ነገሮችን በቃ ልረዳው ሞክሬ ይሄን እሺ እያልኩኝ ብዙ ነገር ልረዳው ሞክሬያለሁ። ግን ነገሮች እየባሱ እንጂ እየቀነሱ አልመጣም። በቃ እኔ ብሌንን ፈትቻት ወደ ፈለገችበት እንድትሄድ እለቃታለሁ። ወደ ፈለገችበት ትሄድ። እንግዲህ ተከታተሉ እናንተ። እንግዲህ ምን ላደርግ አልችልም። በቃ እንደፈለግሽ መሆን ትችላለሽ። እሱ መቼም ቢሆን የመረጋጋት ባህሪ የለውም። በቃ እንደፈለግሽ መሆን ትችላለሽ። ፈለግሽበት መሄድ ትችላለሽ። የፈለግሽበት መሄድ ትችላለሽ እንጂ በቃ ማለት እሱ ነገሮችን እየበረሩ እንዲመጣ አንቺ ዝም ብለሽ መቀመጥሽ ነገሮችን እያሻሻለ እንዲመጣ ነበር እኔም ሀሳቢ። በቃ እሱ ምንም ሊያሻሽል አልቻለም። አሁን ወደ ፈለግሽበት መሄድ ትችያለሽ። አታልቅሽ ብሎ አታልቅሽ።
እንድታለቅሽ አይደለም በቃ ነገሮችን ቀስ ብለሽ አንቺም አስቢበት ምናምን በቃ እሱ እስኪረጋጋ መጠበቅ ካለብሽ ጠብቂ። በቃ እኔ አሁን የፈተሽ ያ ታውቂያለሽ አሁን ምን ያህል ነገሮች እንደሚፈጠሩ ምን ያህል ብጥብጦች እንደሚፈጠሩ ታውቂያለሽ። አይ ምንም ችግር የለውም። እኔ በምችለው እችላለሁ። እሱ ችግር የለውም። አይ ምንም ችግር የለውም። እሱ በአንቺ ምክንያት ምናምን አይደለም። ምንም ችግር የለውም። እሱ በአንቺ ምክንያት ምናምን ሳይሆን እሱ መማር አለበት። በቃ ነገሮችን እያረጋጋ እኔ በቃ ስተባበረው ምን ስል እኔ አንቺን ለመጉዳት ምናምን አይደለም። በቃ እሱ ነገሮችን ከዛሬ ያሻሽላል። ነገሮችን እየቀነሳቸው ይመጣል፣ ወደ መግባባት ይመጣል ብዬ ስላሰብኩ ነው ነገሮችን በቃ እሺ እያልኩ የመጡት። ብዙ የማታውቃቸው ነገሮች አሉና እኔ እና እሱ ባህል እንደዚህ እንደሚታየው እንዳይበስ በጣም ብዙ ነገር ነው ያሳለፍነው። አይደኮር በጣም ብዙ ነገሮች በጣም ብዙ ነገሮች አድርጎኛል። ይገባኛል። ብዙ ሴቶች እኮ እዚህ መላለሱ ነበረ አውቃለሁ። ግን በቃ ምን ማድረግ ይቻላል? በቃ ቤታ ስልሽ ነገሮች ማረጋጋት መቻል አለብን። ካላረጋጋ ነው ማለት አንቺም አሁን ወደ ፈለግሽበት መሄድ ትችላለሽ። በቃ ወደ ፈለግሽ ምክንያቱም እኔ አልቻልኩትም። በቃ በዛ ላይ ደግሞ አንቺ ተረጋግተሽ መኖርሽን በቃ እንዴት ልበልሽ ብዙ ነገር እንትን ማለት ሊያገናዝብ ይገባ ነበር። ግን ታውቂዋለሽ ባህሪውን በቃ ግልፍተኛ ነገሮች መረጋጋት አይችልም። ማገናዘብ የሚችል ሰው አይደለም። ትዳሩን የሚፈልግ ሰው አይደለም። አይ እንደዛም ሆኖ አይደለም። አሁን አንቺ ትይዣለሽ አይደለ? አሁን ሲመጣ የሆነ ብጥብጥ ይነሳ ምናምን ከአንድ ሰዓት ከሁለት ሰዓት በኋላ ነገሩ በርዶ ደግሞ ምንድነው ዮናስ አሁን እሺ ከየት ነው የምናገኛት ብሎ እንደሚጨነቅም ደግሞ ታውቂያለሽ። ምንም አይጨነቅም። አይምሰልሽ ከአንተ ጋር እንድትጣሉት ምንም የሚጨነቅበት ነገር ትዳሩን አልፈለገውም። ትዳሩን አይፈልገውም። በቃ ቢፈልገው ኖሮ በጣም ብዙ ማስተካከል የሚችልባቸው ጊዜያቶች ነበሩ። የእሱ ትዳር አለመፈለጉ ምናምን አይደለም፣ ግልፍተኝነቱ ነው። ቃልኩሽ ቅድም እኔ እስከዛሬም ስተባበር የነበረው በቃ ነገሮችን እየጨመረ እንዳይሄድ በቃ ነገሮችን እሺ እስቲ ይሄ ነገር እስቲ አሁን ደግሞ ያስተካክል ሳስብ የሆነች ነገር ሳገዘው ነው እንጂ እንዴት ነው እንደዚህ ይሄን ያህል ነገሮችን ያከራቸዋል ብዬ አስቤ አይደለም። ደግሞ ነገሩ ሳይሆን አንደኛ ነገር ማሰብ ያለብህ እኔ ይሄ ጉዳይ ነው እዚህ ጋር እየመተኝ ነው ያለው እያሰቃየኝ ነው ያለው እዚህ ጋር አፍኖኝ ነው ያለው እኮ ይሄን ምንሽ ግልፍተኝነት እየጨመረ ሲሄድ እንደዚህ አይነት ነገሮችን ያረጋል አውቃለሁ። ግን በቃ ይሄ እንዴት ነው አንቺም ታግሰሽ መቀመጥሽ በቃ ምን ያህል ማቹሪቲ ያለሽ እንዴት ነው ብስለት ያለሽ ልጅ እንደሆነሽ አውቃለሁ። ግን ታግሽ መቆየት አልፈልግም አልችልም ከዚህ በኋላም ሲጀመር ቤት ውስጥ አተማታቸው ብዙ ነገሮች አሉ። እኔ በጣም ብዙ ነገር ችዬ ነው ያለሁት ለልጄ ስል ትዳሬን ስል እሱን ስል በጣም ብዙ ነገር ችዬ ነው ያለሁት። ግን እሱ ነገር በጣም ብዙ ዋጋ አስከፈለኝ። በጣም ብዙ ነው የደም ዋጋ ነው የሰጠሁት ለዚህ ትዳር ስል። ግን እሱ ነገር እሱ ሊገባው አልቻለም። ምንም አይነት ነገር እሱ ሊገባው አልቻለም። አታልቅሽ። ብዙ ነገር ሞክሬያለሁ እንድታልቅሽ ማለት ነው። መጥቶ እንኳን እያየሁ ጊዜ ምንም አላልኩም እኮ በቃ አሁን አታልቅሽ። ነገሮችንም እንዴት ነው በመረጋጋት አለ አይደል? በመረጋጋት በቃ ትንሽ ሁሉም የማያልፍ ነገር የለም ሚንስ ደግሞ እንዴት ነው ነገሮችን ጠባሳ ጥሎብሽ ይለፍ ደግሞ ማለትም አይደለም። የማያልፍ ነገር የለም ብዬ እየኖርኩኝ እኔ ራሴ ላልፍ ነው። እኔ ራሴ ልሞት ነው። እንዲህ በመደብደብ ብዛት እንደዚህ በቀበቶ በመሞት ብዛት እኔ ራሱ ልሞት ነው። ገባ አይደል? ይሁን እንደ እህትህ አስበኝ፣ እንደ ጓድ አስበኝ። አይ ለዛ ብዬ ነው በቃ እኔ ቅድም እኔም ባይዘው ዩቲዩብ እየቀረጽኩ ነውና ለዩቲዩብ ፋሚሊዎቻችን ግልጽ ለማድረግ ያህል ነው የመጣሁት። ዛሬ ነገር የምፈልገው ነገር አለ ለዩቲዩብ ፋሚሊዎች። አንደኛ ነገር በጣም ለናቲ ብዙ ነገር ማሳየት ፈልጋለሁ። እንዴት ሰርች መኖር ማሳየት ፈልጋለሁ። ለልጄ እንዴት መኖር እንዳለብኝ ማሳየት ፈልጋለሁ። በጣም ነው የምበቀለው ናቲ፣ በጣም ከምላችሁ በላይ ነው የምበቀለው። በጣም ብዙ ነገር ያስከፈለኝ እዚህ ጋር እንድታለቅሽ አይደለም በእናትሽ ልታት እና መናገር የምፈልገው ነገር እሱን ተበቅዬ አሳያቸዋለሁ እንዴት ከፍታዬን ማየት እንዳለበት
እንዴት ከፍተኛ እንደማሳየው ተበቅዬ ነው ማሳያችሁ። ብቻ እቺ ጊዜ ትለፍልኝ ብቻ እቺ ከዚች ከቤት እግሬ ብቻ እንዴት ስኬታማ ሴት ሆኜ እንዴት ለልጄ የምኖር ሴት ሆኜ አሳየዋለሁ ለናታን። እኔም ዛሬ እንደዚህ ዩቲዩብ ካሜራ ይዤ ምናምን ቪዲዮ እንድሰራ የፈለኩት በቃ እንደፈለግሽ በቃ እንድትሄጂ በቃ እንደፈለግሽ እንድትሆኚ የፈለግሽው ቅድም እኔ እያልኳቸው ነበር። በቃ እኔ እናት አለኝ እህት አለኝ። በቃ አልቻልኩትም። በቃ ገባሽ? ነገሮች ሊቀንሱ አልቻሉ። ችግር የለም መውደዴ ወይም አፍቀሬ ለሱ መገዛቴ ይሄ ከሆነ ምላሼ ችግር የለም። ይሄ ከሆነ ከተገባኝ ችግር የለም። አይ ይሄም አይገባሽም፣ በምንም ተአምር ይሄ አይገባሽም። ይሄ አይገባሽም ማለት ደግሞ መለያየትም ደግሞ ለአንቺም ለሱ የሚገባችኋል ማለት ደግሞ አይደለም። ማሰብ ያለብሽ ደግሞ መንከም አለች፣ ልጅ አላችሁ፣ በመሀል ስጋ አለ፣ በመሀል የፈጠራችኋት ልጅ አለች፣ ልጅ ፈጥራችኋል። ያቺን የመሰለሽ ልጅም አስቢ። በሁለት በኩል መጎዳት የለብሽም። እስከዛሬ ቻልሽው፣ እስከዛሬ መስዋዕትነት የከፈልሽለትን ትዳርም እኔ ሂጂ ስልሽ ተለያዩ እያልኩሽ አይደለም። በቃ እኔ ራሱን እንዲያረጋጋ ከሱ አንገል ብቻ ነው። ገብቶሻል? ያለበለዚያ ሁለት ነው ጉዳትሽ። ገብቶሻል? የእስከዛሬው አለ፣ እሱን ማጣት አለ። ዛሬ እንደተናደድሽው እንዳይመስልሽ፣ ነገ ከነገ ወዲያ ምን አለ እዛ ቁጭ ባልኩ ኖሮ ዛሬ ወጣጤ ወይ ደግሞ መዝለል ስላለ ነው። መዝለል እንዳይመስልሽ፣ ነገ ከነገ ወዲያ እርግጥ ሲል ራሱም ይገባዋል። ገብቶሻል? ግንስ እቺ ጊዜ እስክታልፍ ነው። እቺ ጊዜ ካለፈች በኋላ ይመጣል። ገብቶሻል? እኔ ከሱ ጋር ሲጀምር ከዚህ በኋላ መሆን አልፈልግም። አንደኛ ነገር ለብቻዬ ነው መኖር የምፈልገው። እንዴት ህይወቴን አሳክቼ ሁለት ነገር ማጣት አይደለም። በቃ ልጅ ሰጥቶኛል፣ አመሰግናለሁ ለሱ። በቃ ከዚህ በኋላ ግን ከሱ ጋር መሆን አልፈልግም። ናታንን ከዚህ በኋላ በጣም በብዙ ክሶች ነው ብከሰው። አንደኛ ነገር አስሮኛል፣ ደብድቦኛል፣ እየመታኝ ነበረ። እንደዚህ ፊቴ እንደምታየው ነው። እዚህ ጋር አብልቶኛል። በቃ እንዴት ልበል፣ ላሰረኝም፣ ለመታኝም፣ ለደበደበኝም ነገር ሁሉ ነው የምከሰው። እዚህ ጋር ክስ ነው ማቀርብበት። ምንም ነገር ምህረት የማደርግለት ነገር የለም። በጣም ብዙ ነገር ችዬ የሚኖርኩ፣ ስለዚህ ምንም ምህረት አላደርግለትም። እንደዚህ ምንም አይነት ምህረት ነው ማለት ግለህ መክሰስ የምትፈልጊውን መክሰስ ትችያለሽ። ክሰሽ። ምንም ያጠፋው መቅጣት አለበት ግዴታ። ያጠፋው እንዳጠፋ ሆኖ ሊሰማው ይገባል። መክሰስ እንዴት ነው ይሄ? ስላፈቀርኩት አላ ስለወደድኩት እሱን ስላልኩኝ ይሄ ነገር ከተገባኝ እሺ ይሁን፣ ችግር የለም። ግን በቃ ለእያንዳንዷ ነገር ዋጋ ነው የማስከፍለው። እያንዳንዷን ነገር ላደረገኝ ነገር በሙሉ ዋጋ ነው ማስከፍለው። በማግዝሽ ሁሉ አግዝሻለሁ። ምክንያቱም ያጠፋውን ነገር መቅጣት አለበት። መክሰስ በደንብ ነው የምትችይው። እኔ አግዝሻለሁ። ኤኒታይም ሁሌም አለው። ቤቴን በማለቴ እሱን በማለቴ በጣም ብዙ ተጎድቻለሁ። በጣም ብዙ ነገር ነው የተጎዳሁት። አንተ ብዙ የማታውቃቸው ነገሮች ስላሉ ነው። በጣም ብዙ የማታውቃቸው ነገሮች አሉ። ግን አንተ በጣም አመሰግነው። በጣም እዚህ ጋር ስትረዳኝ ነበረ። በጣም ነው የማመሰግነው። የዩቲዩብ ፋሚሊዎች እንግዲህ ለማታውቁት የናታን ወንድም በጣም ነበር እያገዘኝ የነበረው። እዚህ በነበርኩኝ ሰዓት ናቲ ባገተኝ ሰዓት በጣም ነበር እያገዘኝ የነበረው እና እንዴት ነው ከአንድ ሆድ ቢወለዱም በጣም የተለያዩ ሰዎች ናቸው። ዮኒ ማለት በጣም የዋህ፣ በጣም ሰው አክባሪ፣ በጣም የሚረዳኝ፣ በጣም የሚያግዘኝ ሰው ነው እና በጣም ነው የማመሰግነው። ዮኒ ማለት እንግዲህ እንደ ወንድሜ እንዴት እንድበላችሁ ይሄ ከአንድ እናት እንደወጣ አይነት ለእኔ ስሜት የተሰማው በጣም እዚህ ጋር ሲቆረቆርልኝ፣ ለእኔ በጣም ሲያግዝ፣ ቤት ውስጥ በጣም ነው የሚረዳኝ። በጣም እንዴት ነው ናቲና ዮኒ ማለት በጣም ሁለት የተለያዩ በጣም ተቃራኒ ሰዎች ማለት ናቸው። በጣም ነው የማመሰግነው ዮኒ ስለረዳኝ፣ ስላገዝኝ በጣም ነው የማመሰግነው። የዩቲዩብ ፋሚሊዎች እንግዲህ እንድታቆልኝ የምፈልገው ነገር ከዚህ በኋላ ለናታንም ሰርቼ ማሳየት ትፈልጋለሁ። እንዴት አድርጌ ልጄን ማኖር እንዳለብኝ፣ እንዴት አድርጌ ልጄን ቀረን አድርጌ ማኖር እንደምችል በጣም ነው ላሳየው የምፈልገው። በጣም ነው የምበቀለው። አንዳንዷ ላደረግከኝ ነገር መልስህን፣ ዋጋህን ትቀበላለህ። ለሁሉም ነገር ዋጋህን ታገኛለህ። ናታን እንግዲህ ለሚደርስብህ እያንዳንዷ ነገር
በቃ ሁሉም ነገር እንዴት ልበል ዋጋ ትከፍላለህ። አሳያለሁ ደግሞ እንዴት መኖር እንዳለብን እኔና መንከር ልጄንም ታመጣለህ። እያንዳንዷን ነገር ብቻ ዋጋ አስከፍልሃለሁ ሁሉንም ነገር